የትግራይ ወያኔ ተብሎ ሲመጣ በመጀመሪያ በ1972 ዓመተ ምህረት ታሳስ ነበረ ታሳስ ወር አርብ ቀን ነበር የገቡ ሲገቡ ግን ተከዜ ሲሻገሩ ጀምረው ብዙ ወገኖቻችን ገድለው ነው የመጡ ማዕደም አፍስሰው ነው የመጡ ባለ ዓላማ ከሆነ አንድ ሰው ኗሪ ሰው አይገልም ኗሪ ሰው መሳሪያ የሌለው አይገልም እነዚህ ግን በመጀመሪያ ዓላማቸው የወልቃይት የጠገዴ የቃፍታ ሁመራ ህዝብ አጥፍተን የኛን ናርገው የሚል አጀንዳ ቀርጸው በ1968 ዓመተ ምህረት የተቀረጸ አጀንዳ ነው ያውቃሉ አቶ ጌታቸው በደንብ አርገው ያውቋቸዋል የወያኔ አመራር ስለነበሩ ስለዚህ መተው ስራውን ሰርተውታል ፈጽመውታል ብለን ደግሞ እኛ መንግስት በወቅቱ ደጋፊ አልነበረንም በራሳችን መሳሪያ በራሳችን አቅም በራሳችን ኢኮኖሚ ተዋግተን ደርግ ከወደቀ በኋላም እስከ 2 ዓመት ተዋግተናል ራሱ መንግስት ነኝ ባይ ህወሓት ያወጣውን ህግ ብንጠይቅ የደረሰን መከራና ችግር እናንተም ታውቁታላችሁ ከሁመራ 50 ልዩ ኃይል ከመቀሌ 50 ልዩ ኃይል 100 ልዩ ኃይል ሂደው ነው ለነ ኮሎኔል የተዋጓቸው ያውቃሉ እርሱ የፌደራል ተብሎ ግን ተዋሽቷል ለምንድነው ጥያቄያችን እንዲዳፈን ነው እኛ በህገ መንግስት ጠይቀናል ብለውታል ወንድሞቼ በህገ መንግስት ብንጠይቅ ሌላ ስም ተሰጠን እስኪ ሌላው ይቅር የማይካድራ ህዝብ ምን አረገ ምን ወሰደ ምን አለ ምን አጠፋ እንዴ ይሄ አይበቃም ይሄ እኮ ይበቃል ጊዜ ካገኙ ተከዚያ አፋፍዩት 4 ጉድጓድ ተቀፍሮ 4 በ4 ስፋቱ ጥልቀቱ በግሪደር 8 ሜትር ተቆፍሮ እየተገደልን እዛ እንድንከተት በማይካድራ ተፈጽሟል ግን አካራት አንድ እጅ አልደረሱትም መከላከያ ያራወጠ ሲያመጣቸው ግን ትተውን ሂደዋል የሞቱ ሞተዋል የቀረን ቀርተናል ምንም መሳሪያ በለለን ምንም ኃይል በለለን ይሄ ግፍ የደረሰብን ሰዎች አሁን ተፈናቃይ ይግባ የሚባለው በምን መስፈርት ነው የሚገባ የተፈጨፉን ሰዎች ሊገቡ አይናቸው ልናይ እንዴ መንግስት እኮ አለ እኛ መንግስት ነፃ አውጥቶናል 4 ዓመት ፎይ ብለናል በልጆቻችን በወንድሞቻችን እየተሰራደርን ነው ህጉ ተቀብለናል ስርዓቱ ተቀብለናል እያመሰግን መንግስታችን እየኖርን ነው አሁንም የቀረችን ያቺ ነፃነታችን ያልልሰን ነው ሌላ በመንግስት ትችት ጥያቄ የለንም ያቺ ማንነታችን ያረጋግጥልን ብቻ ሌላ በዚህ ወጣ በዚህ ሄደ በዚህ ነፈሰ አጀንዳችን አይደለም አጀንዳችን ማንነታችን ነው ወያኔም ዝምድናችን ከመጀመሪያ ጀምሮ ሳይፈልገው ነው የመጣ እየገደለን መጣ እየገደለን ወጣ ይሄን ያዙልን ዝምድና የፈለገ ታሪክ የሚያስተምሩና አገር የሚያስከብሩ ወንድሞቻችን ደብዛቸው ጠፍቷል ይሄ በሰነዳችን መቀሌ ድረስ ገብተን እኔ ባለሁበት አድርሰን መተናል ዋናው ነገሩ ለምንድነው ከተባለ ደብዛ ለማጥፋት ታሪክ ለማጥፋት ህዝብን ለማጥፋት ማኒፌስት ቀርጾ የተነሳ ድርጅት እንደሆነ ይታወቃል ያም እስከዛሬ ድረስ በተግባር ይሄን ካልፈጸምኩ ብሎ የሚከራከር የሚዋጋ የሚገድል ያለ ድርጅት ነው ሱዳን ሀገር እንኳን ታጥቆ አሁን ቀድሞ እንደሚጠቅሱታል የሱዳን ወታደር ሆኖ እኛን መግደል ነበረበት እውነት የትግራይ ሰው ከኛ ጋር ሰላም እንዲባዋል ከተፈለገ ሱዳን ሀገር ገብቶ ከዚህ ገድሎ ሄዶ ሳምሬ የሳምሬ ቡድን እንደገና መልሶ እዛ እየፈለገ እኛን መግደል ነበረበት
እህቶቻችን እኮ በየቤታቸው ታርደው ተቀብረዋል። ይሄ አንድ በል እንደገና ማይካድራ የሞቱት ወንድሞቻችን ያረጋ ደም ትኩስ ደም ነው ያለ። አባት እናታቸው እዚህ ቢኖሩ ዛሬ ምን እንደሚናገሩ አላውቅም። እኛ ደግሞ ወንድሞቻቸው ነን። ያ ጥፋት ያጠፋ እንደገና አሁን እንደ ቀላል ነገር እኛ እኮ በባህላችን እኮ ያሳደግነው ግልገል ወይም ጠቦት ለማረድ እኮ ሰውነታችን ይንቀጠቀጣል። ሌላ ገዝተን ነው የምናርደው። ሰውን እያረደ በዘልማድ ቀላል እኮ ነው። ይሄ ተራ ነገር እኮ ነው። አባይ ወልድና ተገዱ እኮ ሰላም ተባብለዋል። የወልቃይት ጠገዴ ህዝብ መፍትሄ ግን አይደለም እሱ። አቶ ኢሳያስም ክቡር ጠቅላይ ሚኒስትርም ሰላም ተባብለዋል። የኛን ደም የሚያካክስ ህዝባችን የሚያስማማ ነገር አይደለም። አሁንም መሪዎቻችን በሰላምታ በእናንተ ኃላፊነት ውሳኔ የሚያልቅ ነገር አይደለም። ለምንድነው ከተባለ እየገደለ ለመጣ እየገደለ ለወጣ መነሻ ምንድነው ቢባል 2008 እኛን አፍነው ሲወስዱ ኮሎኔል ሲከላከል ራሳቸው ከትግራይ መጥተው አይደለም እንደ ነገር የጫሩት ደርሶ የተኮሰባቸው የወልቃይት ህዝብ አለ። በከፋ ጊዜ ከ1972 ጀምሮ አዎ ተደርጓል። የውጊያ ነበረ። ሰነድ ይዘን ህገ መንግስት ጠቅሰን ስንጠይቅ ግን የመጣብን ምንድነው አሸባሪ የሚባል ስም ነው ይወጣልን። በጊዜው ገብተን ወጥተናል። አሁን 2013 ከዚህ ሀገር የወልቃይት ጠገዴ ህዝብ አፈሙዝ አንስቶ በትግራይ ህዝብ ላይ ተኩሶ ከሆነ የትግራይ ህዝብም ሌላውም ሊመሰክር ይችላል። ሰሜን እዝን ደበደው በዛ ሰበብ አገር ተነስተዋለ። ህዝባችን ደግሞ ነፃ ወጣ። በቦታችን አለ። ፌደራል ብዙ ስራ ሰርቷል። ቀደም ተጠቅሷል። በነፃነት እዚህ ቦታ ላይ እንኳን ከወንድሞቻችን ጋር እንድንገናኝ እድል አግኝተናል። ነገር ግን ጥያቄያችን አልተመለሰም። አማራ ነን እንጂ አማራ ነን አላልንም ብለን አሳውቀን በደንብ ይታወቃል። ይሄ ነገር ይሄ የትግራይ ህዝብም አንወደውም አላልንም። ትግሬ አይደለሁም አታላይ ዛፊ አማራ ነኝ ነው። ይሄን አስገድዶ ስንት ዓመት እንናገረው። ስለዚህ ዋናው ነገር መሆን ያለበት አሁንም ቢሆን እነሱ ምንድነው ይያሉ ያለ አሁን ሰላማዊ ሰልፍ የሚወጡት የባንዲራውን ነገር ተውት፣ ችግር የለም ትግራይን ስለሚመለከት። ነገር ግን ወደ ቀያችን ወደ መረበታችን መልሰን እኮ ነው የሚሉ ቀየና መረበት ማን ነው ባላባት ማን ነው ባለቀየ? ምን አይነት አማርኛን ምን አይነት ትግርኛ ነው የሚናገሩት ያለ? ለመሆኑ የሰላም ቋንቋ ቢኖራቸው ይሄን ቃላታቸው ያስተካክሉ? ምክንያቱም ይያሉት ያለ ምንድነው መረበትና እኛ አማርኛም ትግርኛም አረብኛም ስለምንችል ቋንቋው ስለሚገባን መረበት የሚባል ባላባት ነው መናገር ያለበት። ቀደም ተነግሯል። የተፈናቀለ የወልቃይት ጠገዴ ህዝብ ነው እየተገደለ እየተሳደደ እየተቀማ መሬቱ ርስቱ ሳይቀር ተዘርፎ ሚስቱ ተደፍራ ባልየው ሙቶ የማይሰራ ስራ ይሰራብን በትግራይ ህዝብ። ስለዚህ አሁንም ቢሆን የሚያስፈልገው ነገር ምንድነው? ገና ከትግራይ ሲነሱ አነጋገራቸው ለምንድነው የተገረዘ ትግርኛ የማይሆን? ሁልጊዜ በአመጽ ሁልጊዜ በሰልፍ ሁልጊዜ በማስፈራራት ሁልጊዜ እንገድላለን ሁልጊዜ እንግባንጀ እንችልበታለን። ይሄ የሚያኗኑር ነው። እኔ ለራሴ የሚሰማኝ ነገር ሞት እኮ ሁሉም አንዳንድ ህይወት ነው ያዘው። እንሞታለን። ሲዘርፍ የሚሞትና ለሀገሩ የሚሞት ግን ክብሩ ይለያያል። በሀገራችን እኮ የሞቱት ወንድሞቻችን እልል ብለን ፎክረን ነው የቀበርናቸው። ምክንያቱም ትግራይን ተሻግሮ ሲዘርፍ አልሞተም። ሌባ የሌባ ልጅ የሚባል ልጅ የለንም። ተከዜን ተሻግረው መጥተው እነሱ ግን የሰሩት ስራ ላንተ አልነግርህም። አገር ያውቀዋል፣ ህፃናቶች ያውቁታል። ስለዚህ አሁንም ቢሆን መፈታት ያለበት ነገር መፈታት ካለበት የመጀመሪያ ቋንቋውን ማስተካከል ያለበት የትግራይ ህዝብ ነው። የሚናገሩትን አስተካክሉ በሏቸው። ሰው እኮ ሰላም ሲፈልግ እኮ የሚናገረው ንግግር አለው። በስልክ የሚናገሩ ሰዎች እኮ አሉ። ምን መግደል መሞት ኖርማል እኮ ነው፣ ቀላል እኮ ነው።